ኤፉና ናታን እንዲሁም ደግሞ ጽዮን ለቢኒ ፖሊስ ይዘው እታገተበት ቦታ ደርሰውለታል ማለት ነው። እንኳን ደስ አላችሁ፣ በጣም ደስ ይላል። ጽዮን ደግሞ በቢኒ ፍቅር እየተቃጠለች እንዲሁም ደግሞ ባደረገቻቸው ነገሮች በጸጸት እየተቃጠለች ትገኛለች። ቢኒን እንደዚህ ያደረጉት የአፌት ሰዎች ሳይሆኑ አቤላ የሚባል የአክስቱ ልጅ ያፌት ነው እንደዚህ ያደረገው። ሉሊት ደግሞ ነገር እያቃጠለች ገኒን እንዳትናገር አድርጋ ደፍታታለች ማለት ነው። ውላም አድራም አንድ ቦታ ላይ ፍጥጥ ብላ በለቅሶ እና በጭንቀት እንደ ሞተ ሰው አይኗ ፈጦ ይገኛል ማለት ነው። ቤዛ መልካምነትና የዋህነቷ እጅግ በጣም እየበዛ መጥቷል። ናታንም ደግሞ አጋጣሚ ሆኖ ከኤፉዬ ጋራ እዳጊ ቤት ገኒ ልታይ መታ ተገናኝተው በፍቅር ምስጥ ነው ያሉት። በጣም ይገርማል። ቤዛ ጽዮንን ወደ ሐኪም ቤት ይዘን መሄድ አለብን እያለች ስትጮህበት ለናታን፣ ሉሊት ደግሞ ሶፋ ላይ ቁጭ ብላ ማስቲካዋን እየበላች ነገር ባይኗ ተለቃቅማለች። ናታን ደግሞ ጽዮን ሐኪም ቤት የማትሄድበት ምክንያት የሉሊትን ጥፍር አውላልቀው እንደላኩት እንደዛ አድርገው እህቴ ላይ ከባድ ነገር እንዳደርሱባት አልፈልግም ብሎ አለ። ናታን ዳጊ ደውሎለት ነበርና ገኒ የቢኒን መታገት ወይንም መጥፋት ሉሊት ደውላ ያው እንግዲህ መርዶ በጧት ነው ላረዳሽ ብዬ መቼም አግለውሻል፣ ሰው ማለት እንዲህ ነው እያለች የማይባል ነገር ሁሉ ለገኒ ስትነግራት ቢኒ ሙቷል ብላ ድፍት ብላ ቀረች። ገንዬ በጣም ነው ያሳዘነችን። እንዲሁም ደግሞ ዳጊዬ ለእናቱ ምግብ ሊሰራ ወደ ኪችን ቦታ ሄዶ ነበር። ያንን ምግብ ሰርቶ ሲመለስ እናቱ እዛ ድፍት ብላ ሲያት የያዘውን ምግብ በቁሙ ጥሎ ወደ እናቱ ጋራ ሄዶ መንሰፍሰፍ ጀመረ። ከዛ በመጨረሻ እናቱን ሆስፒታል እንዲወስድለት ለናታን ሲደውል፣ ናታንም ደግሞ ማን ነገራት? እኔ ጋር እኮ ጧት አውርተን ነበረ፣ ማን ሊነግራችሁ አለ ብሎ ናታንም ደነገጠ። ከዛ ናታንም ስልኩን ዘግቶ ተጨረሰ በኋላ ሉሊትና ቤዛ እንዲሁም ጽዮን አሉበት ቦታ ሲመጣ ገኒ እኮ